ሰዎች ሰዓት ለማሳለፍና ለመዝናናት ብዙ አስገራሚ ጌሞችን ይጫወታሉ። በዛሬ ቪዲዮ ግን በአስፈሪና አሳዛኝ እውነተኛ ታሪክ የተመሰረቱ መቼም መጫወት የሌለባችሁ 4 ጌሞችን የምናይ ይሆናል። ከመጀመራችሁም በፊት ሰብስክራይብ በማድረግ እስከ መጨረሻው ተከታተሉ። አንደኛ ኮላት ጌም። እንደ አውሮፓውያን አቆጣጠር በ1959 በአንድ ብርዳማ በሆነ ምሽት ላይ በኡራል ተራራ ለመዝናናት የመጡ ተጓዦች ጫካ ውስጥ ድንኳናቸውን ጥለው እየሮጡ ጫካ ውስጥ ይገባሉ። ለምን እንደሮጡና ምን እንዳዩ ባይታወቅም ከቀናት በኋላ ግን አስክሬናቸው ተበታትኖ አጥንታቸው ተሰባብሮ ይገኛል። ታዲያ ይሄ ጌም የሚወስደን ወደዚህ እውነተኛ ታሪክ ሲሆን በጌሙ ላይ በበረዶ አውሎ ነፋስ ውስጥ ስትራመዱ እና አንዳንድ አስፈሪ ድምጾችን ስትሰሙ ከርቀት ደግሞ ብርሃን ይታያችኋል። ጌሙን እየተጫወታችሁት ስትሄዱ እየተገነዘባችሁት ትመጣላችሁ። በሁለተኛ ላይ ደግሞ በአእምሮ ታማሚዎች ሆስፒታል ውስጥ ያሉ ታካሚዎች ላይ የተመሰረተው አሳዛኝ ጌም ይገኛል። ይሄ ጌም በ1930 በነበሩ የአእምሮ ታካሚዎች ላይ የተደረገ አሰቃቂ ምርመራ ላይ የተመሰረተ ሲሆን የጌሙ መስራች ስለ ሆስፒታሉ ሙሉ መረጃ ካሰባሰበ በኋላ ሐኪሞቹ የአእምሮ ታካሚዎቹ ላይ የሚያደርሱትን አደገኛ ምርመራ እና ኢሰብአዊ ድርጊቶች ወደ ጌም መልክ ቀይሮታል። በጌሙ ላይ የምትጫወቱት ታካሚ ሆናችሁ እናንተ ላይ ምን እንደተፈጠረ ለማወቅ ስትሞክሩ ጌሙ ላይ ይታያል። በመጨረሻም ጌሙን ስትጨርሱ በሆስፒታል ውስጥ ታካሚዎቹ ላይ የደረሰውንና ያጋጠማቸውን ነገር በጽሑፍ መልክ ይነገራል። ሶስተኛ ፐርሴፕሽን። ይህንን ጌም የምትጫወቱት አንዲት ማየት የማትችል ሴት ገጸ ባህሪ ተላብሳችሁ ሲሆን በጌሙ ላይ የምትንቀሳቀሱት ድምጽ በመስማት ብቻ ነው። ድምጹንም እየሰማችሁ ስትሄዱ ብዙ አስፈሪ ነገሮችን ታያላችሁ። ይህም ጌም የተመሰረተው በዓለም ላይ የሚገኙ ስሊፕ ፓራላይሲስ ባለባቸው ሰዎች ተመስርቶ ሲሆን እነዚህም ሰዎች በተኙበት የሆነ አካል እየተመለከታቸው እንደሆነ የሚያስቡ ሰዎች የሚያሳልፏቸውን ጊዜያት ወደ ጌም ቀይረውታል። አራተኛ ሞርታሪ አሲስታንት። ይህ ጌም ደግሞ የሬሳ ክፍል የሚሰሩ ሰራተኞች ባጋጠማቸው ገጠመኝ ተመስርቶ የተሰራ ሲሆን ሰራተኞቹ አንዳንዴ ሬሳዎቹ ሲንቀሳቀሱ፣ አንዳንዴ ከየት እንደመጡ የማይታወቁ ድምጾችን እንደሚሰሙና አልፎ አልፎ ደግሞ መንፈስ ከኋላቸው እንደቆመ እንደሚሰማቸው ተናግረዋል። ታዲያ ይህ ጌም እነዚህን አስፈሪ እውነተኛ ገጠመኞች ወደ አስፈሪ ጌም ቀይረውታል። በጌሙ ላይም በአስክሬን ማስቀመጫ ቦታ ውስጥ የምትሰሩ ሰራተኛ ሆናችሁ ሲሆን የምትጫወቱት በጌሙ ላይም ሬሳዎቹ ባላሰባችሁት ሰዓት ሲመለከቷችሁ ድምጽ ሲያወጡና አንዳንዴ ደግሞ ተነስተው ሲከተሏችሁ ያሳያል። ከሁሉም የሚያስፈራው ደግሞ በጌሙ ላይ የምታሳልፏቸው አንዳንዶቹ ገጠመኞች ቀጥታ የሬሳ ሰራተኞቹ አጋጠመን ያሉት ነገር በጌም መልክ ተቀይሮ ነው። አንዳንድ ጌሞች መቼም ልትጫወቷቸው አይገባም። ምክንያቱም አንዳንድ ጌሞች የተሰሩት እውነተኛ በተፈጠረ ክስተት ወይም ገጠመኝ ሊሆን ይችላል። ለዛሬ ያስኩላችሁ ቪዲዮ ይህንን ይመስላል። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ በሌላ ቪዲዮ እስክንገናኝ ሰላም ቆዩ።